አንተ ማንቀማሻ ማንቀመሳል አንተ አትቀምስልኝ። ቢስሚላህ ልገልበጥ። አይደብርም? ልገልበጥ አይደብርም? ምኑ ልገልበጥ እንዴ? አሁን ልጋችሁ ገልበጥ። ቢስሚላህ አቆሽሽ በሉኝ ቦታ አንተ የምትወዳት ነገር ልገልበጥ። አደላሽ ወደ እሱ እንዳትለኝ አባ። ቢስሚላህ ቢስሚላህ ከሰሜን አለ ጅምቴው ግን መጠበስ ነበረበት። ቢስሚላህ ከፊት አይጀምርም። ከሰሜን ወደ ደቡብ ነው። ይሄን ምግብ ግርማ ነው ያመጣሉ። ይሄ ግርማ እዛ እንትን ኤምባሲ የሚሰራው እሱ ነው ያመጣው አሉ። እኔ የመጀመሪያዬን ኤምባሲ ነው የበላሁት። ሁሌ እዚህ ኤምባሲ ሲመጣ ጥሩ ምግብ ማዘዝ ስለማላውቅ እኔም ማዘው አይመቸኝም እና አልበላም ስል አንቺ ስላላወቅሽ ነው ጅምት ብለሽ ይዘያሉ። ሳዝ በጣም ተመቸኝ። የሆነ በዋዲ ውስጥም አዲስ ምግብ ቤት እንከፈተ ምርጥ አለ ትልቅ። እዛም ሄደን በልተን በጣም አሪፍ ነው። ባለፈ ስንሸኛት ተሰብስበን እዛ ሄድን። ወደ 8 ምናምን ሆነ። ይሄ እንዴት ነው? ቅቤ በዛበት ቅቤ ባይበዛበት ቆንጆ። አቤት ቅቤ እዚህ ቤት ርካሽ ነው እንዴ? ጅምቲ አይ ጅምቲ አይሆንም። አሁን ሌላ አንድ ምግብ ብታዝ 2 ሰዓት ይቆያል። አይታሰብም። ኒኮሆኑ ወርጅ ስላዘው ነው ላይ ሰራው እንጂ ሙሽኮና አሁን አይ ጉድ ቤቱ እኮ እዚህ ጋር ነው። አይ ማዋያው ማደሪያው እዚህ ነው። አንዴ በርበሬ ጃኒ አንተ ተነስ። ምን ላምጣ? በርበሬ ያርጋ አሚን እና ከቻለች ቶሎ የምደርስ ጥብስ ካለ እዘዘልኝ። ቶሎ የምታደርስ ከሆነ አይ ታች ወርጃዛቸዋለሁ። ጥብስን ተበቃል ይበቃል። በቃ እራት አይደለም እንደ ርቦናል እንዴ? እንትን ምንድነው የምትለው? በርበሬ አልባ ቅቤ በዛበት ቅቤውን ተይ እንደዛ ችግር የለውም። አብዲዬ ቤትም በላለሁ። ቤትም የሀገር ቅቤ ነው የምበላው። የሀገር ቅቤ ነው አለው እልህ ያለኝ ፓስታ በቅቤ ሰርቼ በላ ዛሬ ገባኝ። የሀገር ቅቤንማ የቤት የተነጠረ ቅቤማ ይበላል። ሰናፈጭ አስቀምጥና ና ብላ ስራቸውን ይስሩ። ና ብላ እዚሁ ላይ አስቀምጥና ና። እኔ ሶዳ አቤት ጥብሱ የደረቀ ነው እየተቃጠለ። ምን ያደረገ ቅቤ ብቻ ነው አልተቃጠለም። እሱም ቅቤ ብቻ ነው። እና በቃ ብላ ቁጭ ብለህ ብላ እና ቆሜ ለማስ ጨረስኩ። ኧረ እነዚህ ሴቶች ቀጥሮ ቤት አበላሹ። ድሮ ወንዶቹ ሲያስተናግዱ ቶሎ ነው የምደርሰው ምግብ። ወንድ ውስጥ ያለው ውስጥ ያለው እንደውም አሁን ተቆጥ እያለች ነው እኮ አይቻለሁ። አንተ ላይ ተቆጥ ትንሽ ነው በቃ እኮ ከዛኛውም ትንሽ አለ እና ይሄ እኮ በጣም ማቃጠል አለበት። ብላ ያም ወንድ ይሱ ብላ ምን ችግር አለው? እሱ ያቃጥለዋል እና የምፈልገው እሱ ጋር አለበት። ትንሽ ቃጠል እንዲል ያቃጥለ ያንዳች ነው እንብላ ሀቢቤ በቃ ምግብ ቤት ስገባ አንተ ሰው ጋር ነህ